አንተ ነብይ አይደለም። ነብይ አይደለም። ከዚህ በኋላ ነብይ ይሆናል። እስካሁን ግን ነብይ አይደለም። በሱ ልጀምርና አንተ ትሰብካለህ። ዛሬ ለአንተ ቀን ይሆናል። አሜን አሜን። ለእግዚአብሔር ትኖራለህ አትኖርም? እኖራለሁ። ስርዓት ትይዛለህ አትይዝም? ይዛለሁ። ስርዓት ይዘህ ለእግዚአብሔር ትኖራለህ አትኖርም? ከጠፋብህ ነገር ይልቅ እኮ አንተ ነህ በእግዚአብሔር ፊት የጠፋኸው። እውነት ነው። ከተዘጋው ነገር ጀርባ ካለው ነገር ይልቅ አንተ ነህ በእግዚአብሔር ፊት ተዘግተህ ያለው። እውነት ነው። ዛሬ ያንተንም ነገር አነሳለሁ፣ አንተም ትነሳለህ። ጉዳዩ በእግዚአብሔር ፊት በሰላም ይጠናቀቃል። አሜን። እግዚአብሔር ሰው ቀረበቃ ዘጋው። ይሄ ሰው ሆኖ እንዳይቀጥል የሱ የሆነውን ነገር ያበላሻችሁ እናንተ የጨለማ ልጆች ታውቃለህ አታውቅም? ቡዳ ሁሉም ሰው እንደ እሳት በልልኝ። አንተ ጨምርና እሳት በላቸው። ድግምት ምን እያልከው ነበር? ልትገለው ነበረ። ማናንተ ድግምት ሊገለው ነው ይላል። አይ እሱ ላይ ሞት አይታየኝም። ከዛሬ ምሽት ጀምሮ በሰፈሩ ላይ በመንደሩ ላይ የህይወት መንፈስ ሲበዛለት አይቼዋል። አሜን አሜን። ለምን በላሽ? ምን ነው ተጫወትከው? ተጫወትክበት። 15 ዓመት አስቀመጥከው። ምን ከልክለህ ነው አስቀመጥከው? ምን ከልክለህ አስቀመጥክ? ስራውን አበላሸ። ምን ዘጋ? ሌላ ከዛስ ሁሉንም ዘጋኸው። ተጫወትክበት። የኔ ነገር ተለቀቀ። ምን ጮኸ? አሜን ይበለኝ። ተጫወትክበት ለ15 ዓመት ስራ አስፈታው። እሺ ገንዘቡን በትኝ፣ እሺ ትዳሩን በትኝ፣ እሺ ሁሉን አሰቃየኸው። አሁንስ እሰራለታለሁ አልከኝ። አሁን ደግሞ ተረኛ ነገር ይነሰራው በሱ ላይ የተሰራውን መንፈስ ደህና አድርጌ እሰራለታለሁ። አሁን ምንድን ነው ዓላማ? ምን ነበር ዓላማ? ምን ነበር? አሁን ተለቋለ ለቀው ደብተራ። ዛሬ በደብተራ ነው የገባኸው። በደብተራ ገባ። እሺ ከዛስ አሰራች። በስንት ብር አሰራች? ጠየቅኩ እኮ ሳትወድ በፊት ሳትወድ በፊት ጠየቅ። በስንት ብር አሰራ? 120 ሺህ ብር አይደለም። ዛሬ እንደዚህ ይሆናል። በ120 ሺህ የተሰራው በአንድዬ በኢየሱስ ስም ሰማይና ምድርን በሰራው በእግዚአብሔር ስም ዛሬ ይገለብጠዋለሁ። አሁን ምን አለ ተስፋ ቴራላችን ትዳሩን በል ልጆቹን በል በረከቱን በል ሁሉ ነገሩ ለቅቄ ተዋርጄ ወደ ጥልቅ ላልኩህ ወደ ጥልቅ በላ ላልመለስ ገብቻለሁ። በል በታላቅ ድምፅ 3 ጊዜ በኢየሱስ ጮናት ለውልቅ በለው። ባይጩ ነውጣ ነው ብለን የመሰረሻችሁን ዘራፍ እሳን ሰው ዘራፍ በለኝ። ሁለት ይቻለሁ ሁለት እጅ ከፋ ባንተ ላይ ለዘመናት የታሰረው የደብተራ መንፈስ ዛሬ ተገለበጠ። በመጣው በኩል ነው እና አሁን የሆነ ነገር ከላይ ላይ ሄደው አይሰማም። ስንት ዓመት ጫት ቃልክ? ከልጅነት ጀምሮ